ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት እግዚአብሔር ሰላም ይብዛላችሁ እያልኩኝ እንግዲህ በአሁኑ ሰዓት ብዙዎችን እያስቸገረ ያለው ቦርጭና ክብደት መቀነስ ነው። እኔ ደግሞ የማሳያችሁ ከዚህ በፊት አድርጌ የማውቀውን ነገር በትክክለኛ መንገድ ቀንሼ ነበረ እና ፋቴን እያቃጠልኩኝ ጡንቻዬን እየገነባው የሚያምር አቋም ላይ ደርሼ ነበር። ስለዚህ ለእናንተም ይሆናል ይጠቅማል ብዬ ስላሰብኩ ነው። ይሄንን ዳይት መከታተል ከፈለጋችሁ ከኔ ጋራ መጀመር ትችላላችሁ ማለት ነው። እንዴት አድርገን በቀላሉ ሳንጨናነቅ እየበላን እየጠጣን ስላችሁ አላስፈላጊ ምግቦች አሉ፣ አስፈላጊ ምግቦች አሉ። ያ አስፈላጊ ምግቦችን እየበላን አላስፈላጊ ምግቦችን ደግሞ አስወግደን የምንፈልገውን አቋም እንዲኖረን ማድረግ እንችላለን ማለት ነው። ስለዚህ ተከታተሉኝ። አሁን ወደ አሰራሩ እንሄዳለን ማለት ነው። ውድ ሀገሬ ልጆች በዚህ አጋጣሚ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ እላችኋለሁኝ። አመሰግናለሁ። ወደ አሰራሩ እንሄዳለን። እሺ ወደ አሰራሩ እንሄዳለን። የሀገሬ ልጆች ሁሉንም ነገር እንደዚህ አዘጋጅቼ በትሪ አድርጌ አዘጋጅቻለሁ። እዚህ ጋር ዶሮ አለኝ፣ እዚህ ደግሞ ሰላጣ አለኝ፣ እዚህ ደግሞ ካሮት አለኝ፣ እንዲሁም ምስር የተቀቀለ፣ ሽንኩርት፣ አባጮማ፣ ቲማቲም፣ ኪያር፣ ቀይ ቦሎቄ፣ ቦሮኮሊ እና ቃሪያ አለኝ ማለት ነው። ይሄ ሁሉ አንዳንድ ማንኪያ ነው ያረኩትኝ። ቪዲዮ ላይ ብዙ ይመስላል እንጂ ትንሽ ነው በጣም። ይሄን ለሁለት ነው የምንበላው። እኔ በትንሹ አድርጌ ነው አንዳንድ ማንኪያ ነው ያረኩትኝ። ከዛን አይብ አለኝ ማለት ነው። እዚች ጋር አይብ እንግዲህ በጣም ጠቃሚ ነገር ነው እንዳይታችን ማለት ነው። አሁን ይሄንን እኔ ከፈለኩኝ ከሰው ጋር አበላለሁ፣ ከፈለኩኝ ደግሞ ከሁለት ከፍዬ ሁለት ጊዜ መብላት እችላለሁ ማለት ነው። አይብ፣ የወይራ ዘይት እንዲሁም ሎሚ እና ጨው አረግበታለሁ ማለት ነው። እዚህ ጋር ልብ ማለት ያለባችሁ ሁሉም ነገር የበሰለ ነው። አሁን ቺክን በረስቱ በስሎ በራሴ መንገድ ነው የሰራሁት ማለት ነው። እንዲጣፍጠኝ አድርጌ ነው የሰራሁት ማለት ነው። እዚህ ጋር የምታዩት ቦሎቆች በሙሉ በስሎ ተዘጋጅቶ ቁጭ ያለው ነው ማለት ነው። ከጨረስኩ በኋላ በጎድጓዳ ሳህን አንድ ላይ እንደምታዩት አንድ ላይ አረጋለሁ ማለት ነው። አንድ ላይ ካረኩ በኋላ እንደዚህ አደባልቄ የሚያስፈልገውን ነገር አርጌ እንደዚህ አሳምሬ ቁጭ አረጋለሁ ማለት ነው። በዚህ አጋጣሚ ልብ ማለት ያለባችሁ ወይራ ዘይቱ መብዛት የለበትም። ጤናማ ቢሆንም ግን ዳይት ላይ መብዛት የለበትም። እኔ አሁን አንድ የሾርባ ማንኪያ ነው ያረኩትኝ። ጨውም እንደዛ በትንሹ ነው ያረኩትኝ። ሎሚ ደግሞ ቢበዛም ችግር የለውም ማለት ነው። ከዛ በኋላ እስቲ ምን እንደምል ደግሞ በልተን አብረን የምናይ ይሆናል ማለት ነው። ቀምሰን እናያለን። እንደዚህ በካሜራ በደንብ ላይ ይታያችሁ ይችላል፣ ግን በጣም ምርጥ ነው ብታዩት። እስቲ ቀምሳችሁ ታያላችሁ፣ እናንተም ሰርታችሁ ታያላችሁ ማለት ነው። እስቲ እንግዲህ እንዴት እንደምጣፍጥ የምር ይሄንን በልታችሁ ማለት ነው እንጀራ ራሱ አይናፍቃችሁ። የምሬን ነው የምላችሁ። አሁን እዚህ ጋር እኔ 10 ነገሮችን የተጠቀምኩትኝ። ከዚህ 10 ነገሮች ሁሉ በፋይበርና በፕሮቲን የበለጸገ ነው። እዚህ ጋር ልብ ማለት ያለብን ካርብ ለጊዜው ብናቆም ጥሩ ነው። የምንፈልገው ደረጃ ላይ እስከምንደርስ ድረስ ካርብን ብናስወግድ ጥሩ ነው። አሁን ይሄ እንዳለ በቃ በፕሮቲን የታጨቀ ንጹህና ጤናማ የሆነ ምግብ ነው ማለት ነው። አባጮማ አሁን እንግዲህ እንደምታውቁት ነው። የቦሎቄ ዘሮች እንዳለ በፕሮቲን የበለጸጉ ናቸው። አታክልቶቹ ለፊታችን ክብደት ለመቀነስ ለብዙ ነገር ጥሩ ነው ማለት ነው። ስለዚህ አሁን እዚህ ጋር እያደረገን ያለው ነገር ምንድነው? እዚህ ጋር ክብደታችን እየቀነሰን ፋታችን እያቃጠለን ጡንቻችን ደግሞ እየገነባን ያለ ነው ማለት ነው። አሁን
በማንም ነገር መክሳት ይቻላል። ለምሳሌ አታክልት ብቻ እነዚህ እንትኖች ባይገቡበት፣ እነዚህ ቦሎቄዎች እንኳን ባይገቡበት፣ ዶሮ ቺክን በረስት ባይገባበት በአታክልት ብቻ ራሱ መክሳት ይቻል ነበር። ግን ምንድነው የሆነ የሚያስጠላ አከሳስ ነው የምንከሳው። ያ ከሚሆን ግን ጡንቻችን የሚገነባ ነገር መመገብ ነው ያለብን ማለት ነው። ስንከሳ የሆነ የሚያስጠላ አከሳስ እንዳይሆን፣ የሆነ በሽተኛ የሚል አከሳስ እንዳይሆን በጥሩ ሁኔታ እንዲሆን ማለት ነው። ከሁሉም ነገር ያካተተ መሆን አለበት ማለት ነው። ካርብ ግዴታ መመገብ አለብን ካላችሁ ግን ይሄን ከተመገብን በኋላ ትንሽ ነገር ሳይበዛ ለአእምሮት ብቻ ነው ማድረግ ያለብን ማለት ነው። እንደዚህ እያደረገን እንግዲህ ክብደታችን ቀንሰን ፋታችን አቃጥለን ቦርጫችን አጥፍተን ሽንቅጥቅጥ ማለት እንችላለን ማለት ነው። ይሄ ብቻ አይደለም ጥቅሙ፣ ፊታችን ራሱ አሁን እዚህ ጋር ምንም አይነት እንትን አልተጠቀምኩም። ምንም አይነት ፊልተር ወይ ደግሞ ሌት ምናምን አልተጠቀምኩም። በቃ ትክክለኛ ፊቴ እንደዚህ ነው። ስለዚህ ፊታችን ራሱ አሪፍ እየሆነ ይሄዳል ማለት ነው። ስለዚህ ውድ ሀገሬ ልጆች ጠንክራችሁ የአላማ ሰው ሆናችሁ ማስወገድ ያለባችሁ ምግቦች አስወግዳችሁ መብላት ያለባችሁ ምግቦችን ተመግባችሁ አቋማችሁን ሰውነታችሁን አስተካክሉ። በተለይ ሴቶች ማለት ነው። ለወንድም ይሆናል፣ ግን ሴቶች እቺን ዘዴ ተጠቀሙና ፏ በሉ እላችኋለሁ። እንግዲህ ቪዲዮውን ካያችሁ ከወደዳችሁ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁልኝ አበረታቱኝ እላችኋለሁ። ውድ ሀገሬ ልጆች በሚቀጥለው ቪዲዮ እስከምንገናኝ ቻው ቻው። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው